በቃ እኔ ከዚህ በላይ አላወራም። የምር ግን በጣም ደስ ብሎኛል እና ዛሬ እነን ሰበር ዜናም ወደ እናንተ ለማድረስም ግዴታ ሆኖ እንገራቸው ሄደ ሰርፕራይዝ እናርጋቸው። ለሀብቴ እንነግረዋለን። ለሀብቴ ኦሬዲ ይሄን ቪዲዮ ሲያይ እንትን ማለቱ አይቀርም። ይሄን ቪዲዮ ሲያይ ሁላችሁም መልካም ምኞታችሁን አስቀምጡልኝ። ጓደኞቼም ሁላችሁም መልካም ምኞታችሁን አስቀምጡልኝ። እንግዲህ ወዳችሁ ነው እንዴ ፍሬያችሁን ያሳየኝ። ወዳችሁ የዛሬ አመት ምናምን ያላችሁ ሰዎች አመትም አልጠበኩም። የዛሬ አመት ወልዳ ነው እቺ ልጅ ልደቷ የምታከብረው። አዎ ከልጄ ጋር ከነቃጀሉ ወንድ ነው ልጅ በእናትህ ተው በለው። ከነቃጨል ነው የሚባለው። ቃጨል ብቻ ይሁን እንዴ አቅፋ ነው ልደትሽ የምታከብረው። ያክፈች ቃጨልም እኮ አይደለም ከነቃጨል። የዛሬ አመት ደግሞ እኛም የራሳችን ቤት ሊኖረን ይችላል። ማን ያውቃል? አዎ በራሳችን ቤት ላይ እዛ ኢንሻአላህ እግዚአብሔር ያውቃል። ጸሎት ብቻ አድርጉልን እና እንኳን ደስ አላችሁ የጨረቃ ፋሚሊዎች። እና ደግሞ የዲኤንኤ ውጤት ትንሽ ቀን የቀረው ኦልሞስት ትንሽ ቀን የቀረውና እንግዲህ እውነቱም ሲወጣ የኔም ልጅ እንዳልሆነ ሲረጋገጥ ድርብ ደስታ ነው የሚሆንልን። ቅውጥ ነው የምናደርገው የታባቱ። እኔ ካሁኑ ነው ቤቢ ሻወር ምን ሻወር ካሁኑ ቀጥታ ያከበርሽ። ዛሬ ብዙ እቅዶች ነበሩን ግን እቅዳችንን ወደ ኋላ ትተን እንግዲህ የኔ ልጅ ድንገት ዱብ ብላለች ብሏል እና ደስተኛ ነኝ በጣም። ይሄ ድምጽ ሰማ ደስ ይላል። የትኛው የኔ ልጅ ሚለው? አሁንማ ልጅ አለኝ እኮ አንተ። ከዚህ በኋላ እኮ ልጆች አይደለንም በቃ ልጅ ሊኖረን ነው። አባቶ እንኳን አይደለ ወይኔ ብረው ነይ በቃ እንዴ ያማረዘ እንዲበዛለት ይሄ እኮ ሲዳር ነው ሲለዋል ልጅ ሲወለድለት ነው። ልክ ነኝ። አንተ ምንድነው? ማርያምን እንዴ ልጅ ሲወለድለት ነው እና እንኳን ደስ አላችሁ። እንኳን ደስ አላችሁ። አባት ደስ ይለዋል። የምር ለምን አልቻልኩም? ሃይሚ እርጉዝ መሆኗን በእኔ ፍሬሙን እናሰራ እንትኑን እናስቀምጥበታለን። ባክሽ ልጁ ቢመታስ? አይመታም። እንደዚህ ላንሳ እንደዚህ አይደለም እንዲህ ነው ማለት። ኧረ ልጄ ይጎዳል፣ ይቅርብኝ። ቻው ለማረጉ ለሰርጉ ሲበቃ እንዴት ደስ ይላል። ያማረዘ እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት። እዚህ በላይ ምን አለ ደስታ? እንግዲህ ልጆች ሁሉን አልፋችሁ እዚህ ደርሳችኋልና ፈጣሪ ይባርካችሁ። ፈጣሪ እንግዲህ ወልዶ ለመሳም ያብቃችሁ። ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት። ምን አለና ከዚህ በላይ ደስታ? ፍሬው ያማረ ዘር እንዲበዛላት እናት ደስ ይላታል ልጅ ሲዳርላት። አይሃደር መጨረሻው እንግዲህ ወልዶ አሳድጎ አስተምሮ ካስመረቁ በኋላ ወግ ማረጉ ማየት ነው። ትዳራችሁ ይስመር ብለው